የማንንም ሃይማኖት መንካት አልፈልግም። የየትኛውም ሃይማኖት ተከታይ አይደለሁም። የምታውቁኝ ሰዎች ሃይማኖታችሁን አልነካሁም። የምንም አይነት ሃይማኖት ተከታይ መሆን አልፈልግም። መብቴ ነው። የምታውቁኝ ጓደኞቼ፣ የምታውቁኝ ዘመዶቼ ምናምን ሞቶ እንደተቀበረ ሰው መቁጠር ትችላላችሁ። አንድ ይሄ ነው። ሌላው እኔ በክብር ከሃይማኖት ስለይ በክብር እጅ ላይ ያሉ ነገሮችን ይሄው አንድ ስዕል አድኖ ይህን ስዕል አድኖ በክብር ለቤተ ክርስቲያን እመልሳለሁ። አንድ ሌላ ይሄ ጽሑፍ ነው። በልዑል መጠጊያ የሚኖር ሁሉ በልዑል መጠጊያ የሚኖር ሁሉ በእሱ ጥላ ውስጥ ያድራል የሚል መዝሙር ብሎ የተጻፈ እንትን ነው። እሱንም ለቤተ ክርስቲያን አስረክባለሁ። ከዛ ይሄ ቤቴ ላይ ለብዙ ጊዜ የነበረ ነገር ነው። ይሄንም ለቤተ ክርስቲያን መልሼ አስረክባለሁ። ከዛ ይሄ የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። በተለይ ይሄ ለኔ ምንም ነው። ይሄ ቃል በተለይ ለኔ ከምንም በምንም ሂሳብ ሊያጽናናኝ የማይችል ቃል ነው። ምክንያቱም እኔ ለዘመናት በብቸኝነት እየለፋሁ እየጣርኩ እየሰራሁ አግዘኝ 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 ብዬ ለምኜዋለሁ። ጭራሹኑ ሊያግዘኝ ፈቃደኛ አይደለም። እኔ የማንንም ሃይማኖት ይህ የምታዩትን ስነ ምስል ስዕል አድኖ ጥቅሶችን አልቀድም፣ ምንም አላረግም። ለቤተ ክርስቲያን እመልሳለሁ። ሃይማኖትን የምትከተሉ ሰዎችን አከብራለሁ። እናንተም የኔን ሃይማኖት አልባነት የማክበር ግዴታ አለባችሁ። ነገር ግን ይሄ አልዋጥላችሁ ብላችሁ እኔን ማጥቃት የምትፈልጉ እኔን የሆነ ነገር ማድረግ የምትፈልጉ ሰዎች ጉዳይ አይደለም። እናንተን የሚያጸድቅ ከሆነ እናንተ ያላችሁበት ቦታ መጥቼ እኔ ለእናንተ እንድትገሉኝ ፈቃደኛ ነኝ። ችግር የለብኝም እናንተ የሚያስደስታችሁ ከሆነ። ነገር ግን እኔ የትኛውንም ሃይማኖት መንካት አልፈልግም፣ መከተል አልፈልግም። ይኸው እንደ እኔ የሆኑ ሰዎች እንዳለባቸው ጥላቻ የሆነ ሃይማኖት ተከትዬ የሆነ ነገር ምቀድ ምናምን አይደለሁም። ለዘመናት ያድነኛል ብዬ ተስፋ ያደረኩበት የኖርኩበት ሃይማኖት ነው። እንደዛ ነገር ሰጣ ገባ ውስጥ መኖር አልፈልግም። ተውኝ። የምታውቁኝ ሰዎች ጭራሽ ተውኝ። በላይፌ ውስጥ አትግቡ። ማንንም ሰው አላቅም። ጓደኛ የለኝም። ዘመዶቼንም አላቃችሁም። ማንንም ሰው አላቅም። ከማላውቀው ሰው ጋር ነው መኖር የምፈልገው። ጭራሽ ለአንድ ቀን እንኳን ካሳለፍኩት ሰው ጋር መኖር አልፈልግም። ከዚህ በኋላ እንደ አዲስ ከነመፈጠር የማያቀኝ እንደ አዲስ ሰው ጋር የግዴታ የኑሮ ውጣ ውረድ ስለሆነ በስራ አጋጣሚ በሆነ አጋጣሚ ልገናኝ ይችላለሁ። ከማንም ጋር ስለ ሃይማኖት ማውራት አልፈልግም። የማንንም ሃይማኖት መንቀፍ ምን ማለት አልፈልግም። ለኔ ግን ሃይማኖት ይበቃኛል። በኔ ህይወት ውስጥ ሃይማኖት አይሰራም፣ በቂ ነው። ይሄ ነው የኔ አቋም። ስለዚህ አቋሜን ወደዳችሁም ጠላችሁም የማክበር ግዴታ አለባችሁ። ባታከብሩት ምን ታደርጋላችሁ? ምንም እኔ እስከ ህይወቴ ሊጠፋ ይችላል እንጂ ከዚህ በኋላ ወደ ሃይማኖት ተመልሼ ልገባ አልችልም። ሌላው አንድ ነገር የምነግራችሁ ወዳጅ ዘመድ የሆናችሁ ይዘነው ጸበል እንወስዳለን፣ እንትና ፓስተር ጋር እንወስዳለን፣ እንትና ሼክ ጋር እንወስዳለን ብላችሁ የምታስቡ ሰዎች ከነገ ጀምሮ ሂጄ ክፍለ ከተማ ወረዳ ላይ ደብዳቤ አጽፋለሁ። ማንም ሰው ጫፌን እንዳይነካ። ምክንያቱም እኔ የአእምሮ ጤና ችግር የለብኝም፣ ምንም ነገር የለብኝም። ሰርቼ ለምኜ እንሰስ እባክህ የሰራሁትን ባርክልኝ ብዬ ያልተባረከለት ብዙ ነገር አግኝቶ ያጣ ሰው ነኝ እንጂ የአእምሮ ችግር ያለብኝ ሰው አይደለሁም። ነገር ግን ከሃይማኖት ነፃ ሁኜ ከዚህ በኋላ ሳለምን ምንም ነገር እንትን ሳልን ስራዬን ብቻ በማክበር ከሃይማኖት ውጪ ነፃ ሰው መሆኔን ከዛሬ ጀምሮ አውጃለሁ። ማንም ሰው በእኔ ህይወት ጣልቃ እንዳይገባ። የፈለጋችሁትን አስተያየት ብትሰጡ ማንም ሰው ስለ ሃይማኖት ሊያወራኝ ስልኬ ላይ እንዳይደውል። የማንንም እገዛ አልፈልግም። መሞትም መዳንም በራሴ በእጁ በግለሰቡ እጅ ላይ ያለ። ማንም ሰው በእኔ ህይወት አያገባውም። ዘመዶቼ ከኔ ጋር ንክኪ ያላችሁ ዘመዶቼ፣ ግዴታ የምገናኛችሁ ዘመዶቼ፣ ለምሳሌ የኔን ንብረት ሀብትም ንብረት በአደራነት ሰጥቻችሁ የምታስተዳድሩ ሰዎች ከናንተ ጋር ግዴታ እገናኛለሁ። ምክንያቱም ገንዘብ ስለሚያገናኝ እገናኛለሁ። ከዛ ውጭ ሐሳቤን በልዩነት የሚያከብር ሰው በሙሉ ስለምንም አይነት ሃይማኖት የማያወራ ሰው ሁሉ ጋር ሰላም ልባባል እችላለሁ። በተረፈ አመሰግናለሁ። የፈለጋችሁን ሐሳብ አስተያየት መስጠት ትችላላችሁ። የኔ ጉዳይ አይደለም።